ነጋዴ የሚያደርጋቸውን 3 ነገሮች ቢያንስ ልንገራችሁ። በኢኮኖሚስትም የሚደረገውን ትንታኔ ራሳችሁ ተናገሩ። እኔ ከመጽሐፍ አንጻር ያለውን ነው የተናገርኩት። ነጋዴ የሚያደርጋቸው ምንድነው? አንደኛ ምንድነው? ትጋት ነው። ትጋቱን አይታችሁታል? ሰው በጣም ትጉ እኮ ነው። እስቲ መርካቶ ሄዱ። ምን የመሰለው ሀብታም እኮ ቱታ ለብሶ ነው የምታገኙት። ይለፋል፣ ምንም አይጸየፈውም። ራሱ ቀለም ፊቱን ቢቀባው የበርበሬ ነጋዴ አይታችሁታል? አይታችሁ ታውቃላችሁ? እንዴት እንደሆነ የቀለም ነጋዴ የፈለገ ብታዩት ቀለም ቢቀባ ቱታ ቢለብስ ከመኪና ስር ቱታ ለብሰው ሲንከባለሉ አይታችኋታል? መኪና የሚጠግኑ ሰዎች ያን ቢያደርግ ምንም ችግር የለም። ይሄ ቀለም ቢቀባ ቀለም የሚቀባሉ ይሄ የመስኮት አካባቢ መጋጠሚያ የሚሰሩት አሉ ጥቁርቁር ብለው። ይሄ ሁሉ የሚያደርገው ነው። ትጋት ማለት ምን ማለት ነው? ትጋት ማለት ጸንቶ መቀጠል ነው። ደስ ብሎት ነው የሚያደርገው። ሁለተኛው ምንድን ነው የሚያደርገው? ከትርፉ ላይ አይኑ አትነቀልም። የማን ሐሳብ ነው ይሄ? የነጋዴ ነው። ምኑን ነው የሚያስበው? ትርፉን ነው። ትርፉ ምኑን ያዘነጋዋል መሰላችሁ? ልፋቱን የሚዘነጋው በምኑ ነው? በትርፉ ነው። ብሩ ይታየዋል። የበርበሬውን መተንተን በምንድን ነው የሚረሱት? እያለ አፍንጫው እያፈሰሰ የሚሰፍረው ምኑን እያሰበ ነው? ብሩን። ትርፉን ስለሚያስብ እዚያ ንግዱ ውስጥ ያለውን ውጣ ውረድ ትዝም አይለው። ብሯ ናት ዋናው ትርፉ። ሶስተኛ ነጋዴ የማይረሳው ነገር ኪሳራው ነው። እነዚህ ሶስቱን አይረሱም። የሚገርማችሁ ያ የበረሃ አባት እኮ ነው የተናገረው። ኪሳራውን አይረሳም ነው። ማታ የሚያስበው ስንት ከሰርኩ ነው ይላል።